ደርሻለሁ መሰለኝ። ማን ነው? ይቅርታ የነጹ ቤት ነው? ኢዛና ደሞ ብለ ቤት የመጣ? ቆይ አንተ ለምን አትሆኝም? ይቅርታ እጹብ ትኖራለች? ማን ነው? ምን? እኔን ተተደሞ ወደሷ ዞርክ? ምን ፈልገ ነው? እንዴ ቦስ? እጹብ አንቺ ቦስ? ሰው ተሳስተሻል መሰለኝ። አንተ እንደዚህ ማጭበርበር ጀመርክ? ይቅርታ እሺ ቦስ። አንቺ ነይ። አንቺ ያምሻል እንዴ? ከስራዬ ልታስባርሪኝ ነው? የምር ኢዛና አለቃሽ ነው? አዎ ነይ ሂጂና ይቅርታ ጠይቂው። ያው ሂጂ። አቤት። ይቅርታ እንዴ ላውራ? አቤት። ኢዙ በእናትህ ይቅርታ አድርግልኝ። በእኔ ምክንያት እህቴን ከስራ እንዳታባራት። ችግር የለውም ይቅርታ አድርጌልሻለሁ። ይቅርታ ካረክልኝ ታዲያ ቡና ጠጥተህ ሂዳ። አይ አስቸኳይ ጉዳይ አለብኝ፣ መሄድ አለብኝ። ይቅርታ ግን ይሄን ያህል ያስቸኮለህ የት ልትሄድ ነው? በእግዚአብሔር ፍቃድ በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በመገኘት ይህንን ድንቅ ቦታ ለማየት ችዬ ነበር። በእናንተ እርዳታ የተሰሩ ድንቅ ስራዎችን ያየን ሲሆን ነገር ግን ከኛ የእናቶች ባት ቅደም ያሉ አባቶች አሁንም በችግር ውስጥ ይገኛሉ። እንደምታዩት ለመተኛት አይደለም ለመቀመጥ እንኳን በማይመች በዚህ ደሳሳ ጎጆ ውስጥ አባቶች አሁንም በችግር ውስጥ ይገኛሉ። ስለዚህ ስለኛ ኃጢአት የሚማልዱ አባቶችን ጎን ማሳረፊያ ተባብረን አብረን እንስራላቸው። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391 ማገዝ ትችላላችሁ።